ግን በዚህ ጉዳይ ላይ እንድታቁ የምፈልገው ነገር የራሳችሁን የግል ጥላቻን በሰዎች ዘንድ ላይ በቪዲዮ ይወጣሉ። ይኸው ፎቶ አለ እኮ ነገ በቪዲዮ ይወጡና ያወራሉ። እኔም ልጁ ላይ ያለ ኤቪደንስ አውርታችሁ ከሆነ ሶስታችሁም ሰዎች ግብዳውን እንፈልጋለሁ፣ አንተን እንፈልጋለሁ ያለ መረጃ ያለ ማስረጃ አውርታችሁ ከሆነ እኔም ልጁን ይቅርታ ጠይቃለሁ። ከልጁ ጋር እኔ የሚያገናኘኝ ነገር የለም። አላቆም አያቀኝም። ነገሩን አቁሜ ነበረ። እንዶ እኔ ያወራሁትም ነገር የለም። ግን በግሩፕ ላይ አውርታችሁ እንዲያርጋችሁ ምናምን እንደዛ አይባልም። መጀመሪያ ምን ተወራ የምን ግሩፕ ነው የሚባለውን ነገር አጣርታችሁ ሪኮርድ ያምጡ። ያወርነው ነገር ካለ እሱን ሪኮርድ ያምጡ። ስለዚህ ለልጁ እንትን የምለውን ነገር ነበረ ሲናወራ የነበረው። ምንም አያስፈልግም። ነገ እንደውም በሰፊ እናወራለን። እንተኛ። አሁን ሙሌ ዌልካም ብያለሁ። ሶዶ ይንከ ሰዓት አንድት ከሌከከሞ ሰዓት ነው 10 ሰዓት ነው። በዚህ ሀገር እናወራለን። ፕሪቶሪያ ኮን ማረውማል ግን ምናልባት አፊም ጠናውም በሰዓት ስታኮ ቤታኒ ጠናም ይሚኤድስ አይ ቤኪ ማጨ ሰማው ሙላናኒ ማጨ ሰምቶላ ኦኬ ሰላም አሞ ቤኪ ሰላማ እንግዲህ ዮማ ዲላ አትካ ወሸኔ ከሁኔታኔ ማነቴ አንጋግሶቶክ አቲና ማድስኔ መንፈስስኔ ማባይሽ ኮማና ከበዱ ፈመሴንታ ቶማና አታ ኪበትኔም ከለገነም ፈመሳቶ ማንቾ ዮ ታከሎ ታኪኔም ባዶ በትኔም ሁኔታኔም ታከላቶ ማንቾ ካኑኔታኔ ከድርጊታኔ ኬስማ አግሶኩኪ አዱባይ ቱይ ሳውዝ አፍሪካን ዮ ድርጊትን ኬስ ካኑኔ ማና አግሳኳኔ ኮማን ከበዱ ፎሎይና ጃባን ደበረንሱ አምቡላንስ ስላርኩ የሶማን ኬስ ካኖ ማና አግሳኳኔ አት ኪበትኔ ኪደናሞሚኔ ኪበትችኔ ደናሙኔተኔ ደናንታኪኔ ዮንት ማንቾ ካኑኔ ታን ኬስ ዋሳ ፕሮፓኔ ማግሳካን ፖለቲክ ከቲክቶክ ፔጅ ማግሳካ ከወጫካ ፖለቲክ ኪን ማና ሲሱኮ ከፖለቲኪሴ ከሁኔቲሴ ቤኪ ኢቶ ማባይሹ ማሪኔ መንፈስኛ ማባይ ማሪቶ ዮኖ እኔ እንደው ዝም ብዬ ነበረ። ገብቶሃል? አላወራም ብዬ ነበረ። ገብቶሃል? አላወራም ብዬ እንደው ሰሞኑኑ ሲወራ ምን ሲባል ምንም ያወራሁት ነገር የለም እና ዛሬ አለ። እኔ አሁን ለምሳሌ ልጁ እንዲወድቅ አይደለም እኮ ልጁ እንዲወድቅ ወይም ልጁ ላይ ለመፍረድም አይደለም። እኔ ኃጢአተኛ ነኝ። ግን እኔ ላይ በሶሻል ሚዲያ ደረጃ ላይ ማንም ሰው የሚፈርድ ከሆነ እኔ ራሴን መከላከል ይችላሉ። ገብቶሃል? ግን አንዴ በዛ ግሩፕ ውስጥ ስክሪንሹት አድርጎ የወሰዱ ሰዎች እኔ አላቅም። ስልክ ቁጥሬ ፕሮፋይል ስራ አለ ወስደው ዋትሳፕ ላይ ሲደውሉልኝ ገባው። ሲገባ ቤኪ ይሄ ልጅ ኤቪዴንስ አለነ ተበድለናል። አይ ተበድላችሁም ከሆነ ትልልቅ ዘማሪያን አሉ፣ ከትልልቅ ዘማሪያን ጋር ይሄ ልጅ ይገናኛል፣ ግሩፕ አድርጋችሁም አውሩ ብዬ ግሩፕ አድርጋችሁ በውስጥ ሁሉንም ነገር ጨርሱ ብዬ ወጣሁት። ይሄንን ስክሪንሹት አድርጎ ይሄ ሶል የሚባለው ልጅ ነው አላቅም፣ እኔ የማውቀው ነገር የለም። ይሄንን ጉዳይ እያካሄደ ያለው ቤኪ አጄ ነው ብሎ ዛሬ ሰው ቤት ገብቶ የኔን ስም እያጠፋ ነበረ። ገብቶሃል? ሚዩት አድርጌ ነበረ። እንደውም እየሰማሁ የነበረው መጨረሻ ላይ አስተያየት ሰጥቼ ነበረ። አስተያየትም የሰጠሁበት ምክንያት ምንድን ነው? በውስጥ አውሩ፣ በውስጥ ጨርሱ ነው። ምክንያቱም ለእኛ ለአገልጋዮችም ለማህበረሰብም ጥሩ ስም ስለማይሆን ማለት ነው። ግን አንዳንድ ጊዜ ዝም ስትል እውነት ራሱ ውሸት ይሆናል። ዝም ስትል መናገር የማትችል ይመስላቸዋል አንዳንድ ጊዜ። ገብቶሃል? ዝም ስትል ሁሉም ሰው በአንተ ላይ ይፈርዳል። ገብቶሃል? እኔ ምንም በሌለውበት የነገሩ ጠንሳሽ የነገሩ
ቀስቃሽ እኔ ሆኜ ተገኘው። እንዴት ነው ይሄንን ነገር እራሳቸው ይሄ ሳሚ የሚባለው ልጅ በግሩፕ ገብተው እያወራ ነበረ። ሳሚ ነው የሚባል ይሄ ነገር ወዴት እየሄደ ነው የሚለውን ነገር መግለጫ ሰጥቻለሁ። ያንን ነገር ያለ ኤቪደንስ የሚያወሩ ከሆነ እነዚህ ልጆችም ልጁን ይቅርታ ይጠይቃሉ፣ እኔም ይቅርታ ጠይቃሉ። ልጁን ያለ ምንም ኤቪደንስ ልጁን ስም እያበላሹ ከሆነ ልጁም በመልካምነት በአገልግሎት ይቀጥላል። እነዚህ ልጆች ከዚህ ልጅስ ምንድን ነው የሚፈልጉት? ስክሪንሾት አድርጌ ይዣለሁ። ስልክ ቁጥራቸው አለ። አገልጋዮች ናቸው። እዛ ጋር ከልጁ ጋር አብሮ የሚኖሩ ናቸው። ከዚህ ልጅስ ምንድን ነው የሚፈልጉት የሚባለውንም ነገር እናወራለን። አይሻልም? ኮ ቤኪ ካሳባን ዳኬንተን አካሞ ካሳብ ሚክሚካታ ኪሶኮክ ቢያንስ ወደ ቶሞ ምናምን ማና ለንዳም ጎኖ ሰው መጣ ታኪሶ ኦስ ኔሶ ሁንደም ሳም ላንቃ ሞም ግን ላንቃ ኩማን መጽሐፊናኒ ኩማን ፖለቲኪናኒ ካመነ ብልጽግና ራሶሞ ኦምበል አብይ መጨራሽ ማይኮክ ጠቅላላ ማጥቤ ሶሬ ለሚኔላ ገሶ ጠቅላይ ሚኒስቴር አብይ አንጊ መረጣ ኮኮ ኤስ አንጊ ነው ቡሴ ካኖ ፖለቲካ ያማ ማት ፖለቲካ ደሞ የኮክ ሜዳው እንደማጨሰ ኮኮም ለምሳሌ ሲን ግን ከባ ዋና ፖለቲካ ለምን ይሰራል? አዎ ፖለቲካ ለምን ይሰራል? ፖለቲካ በአንተ ላይ እየሰሩ ነው። ይኸውልህ በእኔ ላይ መስራት አይችሉማ። እየሰሩ ነው። አንተ ባላወቀው መንገድ አንተን አንድ ነገር ልንገር። ኦልሬዲ ነገሩ ላይ አንድ እድል ስጡልኝ፣ ለእኔም አንድ እድል ስጡልኝ። ሀሳቡን ጨረስና ከዛ መሀሉ ያወራል። የመሀሉን ሀሳብ ለእኔም እድል ስጡልኝና እኔም አንድ ሀሳብ ልውጣ። መሀሉዬ በጣም ይቅርታ የራሴን ሀሳብ ልጭርስና ከዛ አንፍሮም ታወራላችሁ። ስለዚህ አንቤኪ ከሁኔት እሺ ሱንድቺሰም ማም አላቅ ቤቁቲን ማም አፍ ቤቁቲን ኬስ አገልግሎት መንፈስ ኢቲቶቶ እንጂ ኬስ አገልግሎት ሜዶቁት ማይምቤ ሃንቀም ሃይማኖት ነከምለስ ሃይማኖትን ጎን ኮቶ እንጂ ኩክ ኬስ ላቅቤ ፖለቲካን ላቅቤ ውጅብራን ላቅቤ ሀፋቻን አግሰከማኖን ቤኪ ነገም ዛሬም ለወደፊትም ብትሆን በዚህ ሀሳብና በዚህ ድርጊት ባትገባ እኔ 100% አምትልዩ 100% አናማማታ ኪዮማን ኩማን ቶሚ ሚናሚን ማኒ ግሩፕ ከረማ ወሮሪን ታከሞታ ላንቃና ሟን ማንፈስ ሲነትወን ማልስን ከማልስ ታከሞስ ላንቃ ሟን ስለዚህ ዋና ሳዊት አቤል ያከሞከም ከድርጊትስ ሶሊ በጣም አከበረው መባይ ሰለሞን ከድርጊትስ ካኑኔ ሰለሞን ተቆጥበ ሙታ እኔ በጣም ደስተኛ ነኝ። ሰለሞን አንድ ሚዩት አድርጋ አንተም ቆይ እኔ አንድ ነገር ልንገራችሁ። ኩዎስ ከቤቲስ ያለ ኤቪደንስ ወጨሟን ይካለስ እኔ ብያለሁ እኮ ይሄም እውነት ውሸት እያወሩ ከሆነ እኔ ልጁን ይቅርታ ጠይቃለሁ ብያለሁ። ያለ ኤቪደንስ የሚያወሩ ከሆነ እኔም የማውቀው ነገር የለም። ግሩፕ ላይ አስገብተዋሉ። ገብቼ የሰጠሁት አስተያየትም መጥፎ ከሆነ ያወራሁት ነገር ካለ ያውጡ በኤቪደንስ ችግር የለም። ግን እኔ አሁን እያልኩ ያለሁት እነዚህ ልጆች ከዚህ ልጅ ምን ይፈልጋሉ? ያለ ኤቪደንስ እያወሩ ነው ወይ የሚለውን ነገር ለምንድን ነው ማዳመጥ ያልፈለጋችሁት ነው የኔ ጥያቄ። ከዛ ውጪ ማነው ሙሌ፣ እኔ አንተን የሚጠይቅ ነገር እነዚህ ልጆች ፖለቲካ የሚሰሩ ከሆነ ለምን አዳምጠን አንፈርድበትም? እነዚህ ምን እንደሚያወሩ እኔ አሁን አላወኩም። እነዚህ ልጆች የሚያወሩትን ነገር ሰምተን አይተን ፖለቲካ ነው ብለን አናወራ። ሶልም ቢሆን ያኛው ሁለቱ ሶልም ቢሆኑ አሁን የወጣው ልጅም ተበድለናል እያሉ ነው አይደለ? እኔ ምንም የማውቀው ነገር የለም። አስገቡት፣ አየው፣ ሰማው፣ ሪከርድ አድርጌ ይዣለሁ። ስልካቸውን ሪከርድ አድርጌ እነዚህ ልጆች ከዚህ ልጅ ምን ይፈልጋሉ የሚለውንም ሰው እንዲፈርድ ለምን አንሰማም ነው።
ኦኬ ይመችሽ ቤኪሻ ዮም ወንደስ እኔም አሁን ወንድሜም ስለሆንክ በዚህ ነገር ባትገባ እኔ በጣም 100% ደስተኛ ነኝ። ግን ኖ አልገባም ብያለሁ እኮ አልገባም ብዬ ሳምንት ሙሉ ስለሱ ሲወራ ራሱ አላወራሁትም፣ እጄን አላስገባሁትም። ዛሬ ግሩፕ ላይ አድ ሲደረግ ገብቼ የሰማሁትን ስክሪንሹት አድርጎ የወሰደ ሰው የነገሩ ጣንሳሽ ቤኪ አጃ ነው ከተባልኩኝ ይህንን ነገር አንተ መጀመሪያ በሚዲያ ደረጃ ያለው እኔ በሚዲያ ደረጃ ነው ያለሁትኝ። አንዳንድ ጊዜ በሚመጣው ነገር ሁሉ ላይ ዝም ካልክ ፈራጅ ይበዛል። ገብቶሃል? ተከሳሽ ዝም ስትል ተከሳሽም ትሆናለህ። ገብቶሃል? ለዛ ነው እኔ ለማውራት የፈለግኩት። ውሸት አውርተው ከሆነ ስህተት አውርተው ከሆነ እኔንም ሊያሳስቱኝ ነበረ። ከእነዚህ ልጆች ተጠንቀቁ ብዬ እኔ ራሴ በእነሱ ላይ ቪዲዮ ሰራለሁ። በግሩፕ ውስጥ አንተም ነበርክ፣ አይተናል። ጄስ በቪዲዮ ሲያሳዩ ከእነኚህ ውስጥ አንዱ አንተ በመጀመሪያ ስለነበርከው ይሄ ቤኪ አጄ ነው ወይ? አልነበርኩም። ይኸውልህ እንዴት መሰለ አለ ወደ 9 ነው ምናምን ሰው የሚሆን አለ ግሩፑ ላይ። እኔ አላቅም እየነዳው ነበር። እንደውም ተደውለ ግሩፕ አዳርጌ ገባው። ከገባው በኋላ እየተወራ ነበረ። መጨረሻ ላይ አስተያየት ሰጠሁት። ይሄ ነገር ከአገልጋዮች ጋር አንድ ሆናችሁ አውሩ አልኩኝ። ሌላ ክፋት ያወራሁትም ነገር ካለ ያውሩ። ይሄንን ግን ፖለቲካ ለመስራት የኔን ፎቶ ስክሪንሹት አድርጎ የወሰደ ሰው ማን እንደሆነ ይታወቃል። ለራሳችሁ ፖለቲካ አጀንዳ የምትወስዱ ከሆነ ደግሞ ያሳየውን ልጅ ትጠይቀዋለህ። ያንን ፎቶ ያመጣውን ልጅ እሱን ጠይቀው። እሱን ጠይቅ። ሲጀመር እኔ ለእሱም መልስ አልሰጥም። ግን ያወጣሁት ነገር ማለት ያወራሁት ነገር ካለ በኤቪደንስ በቮይስ ማውጣት ይቻላል። እኔ እዛ ግሩፕ ውስጥ ያወራሁት ለማቲ ጥሩ የሚጠቅም ነገር ነው። ማይጠቅም ነገር አውርቼ ከሆነ ለሱ መጥፎ ነገር አውርቼ ከሆነ በቪዲዮ በኤቪደንስ ያውጡ። መሀሉ አውራ መሀሉ አለክ ሚዩት አድርገህ ነው መሰለኝ።